የጀነራሉ ፊርማ ጥያቄ ተነስቶበታል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ ዲፕሎማቶችና የመንግስት ከፍተኛ ባለስልጣናት በተገኙበት የተፈረመ ነው። ፊርማው በተፈረመ በጥቂት ጊዜያት ውስጥ ጥያቄዎች ተከታትለው እየተነሱ ነው። ይኸው ሰነድ የተፈረመው በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሲሆን የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም ቃል ኪዳን ሰነድ የሚል ስያሜ የተሰጠው ነው። በዚሁ መጋቢት 30 ቀን 2017 ዓ.ም በተፈረመው ፊርማ ላይ እኔ ጀነራል ታደሰ ወረደ ጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል ገባለሁ የሚለው ሐሳብ ይገኝበታል። በዚሁ ጀነራል ታደሰ ስልጣን ሲረከቡ በፈረሙት ሰነድ ላይ 10 ነጥቦች ያሉ ሲሆን አሁን ጥያቄ እየተነሳ ያለው ከተጠቀሱት 10 ነጥቦች ውስጥ በተወሰኑት ላይ ነው። ጥያቄዎቹም ከአፈጻጸሙ ጋር የተያያዙ ሆነው ታይተዋል። በዚሁ የቃል ኪዳን ሰነድ ላይ ከተዘረዘሩት ነጥቦች መካከልም በስድስተኛው ነጥብ ላይ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዴሞክራሲያዊ አውድ እንዲፈጠር መስራት የሚለው ሐሳብ ይገኝበታል። ሆኖም ሌተናል ጀነራል ታደሰ ፊርማቸውን በሰነዱ ላይ አስቀምጠውና ስልጣኑንም ተረክበው መቀሌ ከገቡ በኋላ ስራቸውን በፈረሙ ፊርማ መሰረት እየከወኑ አይደለም። በተለይ ደግሞ አካታች የፖለቲካ ስርዓት እንዲፈጠር መደላድልን መፍጠር በሚለው ዙሪያ እየሆነ ያለው ሌላ ነው በሚል ክልሉ ማዕከል አድርገው እየተንቀሳቀሱ ያሉ የፖለቲካ ፓርቲዎች ጥያቄዎችን በማንሳት ላይ ናቸው። ጀነራል ታደሰ ወረደ ወደ ትግራይ እንዳመሩ በቅድሚያ ከሰሯቸው ስራዎች መካከልም በቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ይመራ የነበረውን ካቢኔ በአዲስ መልኩ መፈወዝ ነው። በዚሁ መሰረትም ተቃዋሚ ፓርቲዎቹ በአዲሱ ካቢኔ የተሻለ ውክልና ይኖረናል ብለው ቢያስቡም ሳይሳካ የቀረ መሆኑን በመጥቀስ ወቀሳቸውን አንስተዋል። ጀነራሉ ስልጣኑን ከያዙ በኋላ ሁሉን ነገር ለህወሓት አመቻችተዋል በሚል በፈረሙት የቃል ኪዳን ሰነድ ላይ ጥያቄ ተነስቷል። ከዚሁ አዲሱ የጀነራል ካቢኔ ጋር በተያያዘው ዝግቦች እየተሰሙ ሲሆን በክልሉ ከሚንቀሳቀሱት ፓርቲዎች መካከል አንዱ የሆነው ሳልሳይ ወያኔ ይህንኑ ካቢኔ በመቃወም በቅርቡ አንድ መግለጫ ያስነበበ መሆኑ የሚታወስ ነው። ፓርቲው በዚሁ በጽሁፍ ባሰራጨው መግለጫውም የጀነራል ታደሰ ወረደ አዲሱ አስተዳደር የህወሓት ሰዎች ካቢኔውን እንዲቆጣጠሩ ፈቅዷል፣ ሌሎች የሚሳተፉበት እድልም ከቀደመው በባሰ ዝግ ሆኗል ሲልም ነበር ጠበቅ ያለ ትችቱን የሰነዘረው። ፓርቲው በዚህ መግለጫው አክሎም ካቢኔው የህወሓት የበላይነት የታየበት ነው፣ ይህም ሁሉን አቀፍ ጊዜያዊ አስተዳደር እንዲቋቋም የደነገገውን የፕሪቶሪያ ስምምነት የጣሰ ነው፣ የካቢኔው ሹመት ሁሉን ያላካተተና የአንድ ወገን ነው ሲልም ወቀሳውን ሰንዝረዋል። ካቢኔው ህገ ወጥ ነው ያለው ሳልሳይ ወያነ መጪውን ምርጫ ፍትሐዊና ነጻ የማድረግ ብቃት የለውም ሲል ተቃውሟል። ሳልሳይ ወያኔ ፓርቲው በዚሁ መግለጫው ተቃውሞውን ያሰማው በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ሲልም ነበር የጠበቀ ተቃውሞውን ያሰማው። ሌላኛው በዚሁ በአዲሱ የሌተናል ጀነራል ታደሰ ወረደ አስተዳደር ላይ ተቃውሞውን ያሰማው ውድብ ናጽነት ትግራይ ወይም ውናት የተባለው ትግራይ ተኮር ፓርቲ ነው። የትግራይ ነጻነት ውናት ፓርቲ ሊቀመንበር ዶክተር ደጀን መስገበ ከሪፖርተር የእንግሊዘኛው ጋዜጣ ጋር ባደረጉት ሰፋ ያለ ቃለ ምልልሳቸው በሌተናል ጀነራል ታደሰ ወረደ አስተዳደር ላይ ከአመሰራረቱ ጀምሮ ጥያቄን አንስተዋል። በእሳቸው እይታ የትግራይ ወታደራዊ አመራሮች በአቶ ጌታቸው ረዳ አስተዳደር ላይ መፈንቅለ መንግስትን አድርገዋል። ከዚህ ባለፈም ጀነራል ታደሰ በፈረሙት ሰነድ መሰረትም አካታች ስርዓትን አልፈጠሩም የሚል ጥያቄም ያላቸው ነው ታይቷል። ዶክተር ደጀን በዚሁ ማብራሪያቸውም አሁን ባለው ሁኔታ በእውነቱ ለትግራይ የሚያስፈልጋት ሁሉን ያካተተ ሲቪል አስተዳደር ነው። ይህም ከክልሉ ቁልፍ የፖለቲካ ኃይሎች ጋር የሚገናኝ ነው። እንደ ጊዜያዊ ምክር ቤት ያሉ በህዝብ ተሳትፎ የተቋቋሙ ተቋማትን ማማከርና የህዝብን አመኔታ ለማጎልበትና የህዝቡ ህገ መንግስታዊ መብቶች እንዲከበሩ መምከር ነበረባቸው። አሁን እያየን ያለነው እውነታ ግን እነዚህን ተቋማት ወደ ጎን በመተው ህጋዊነታቸውን የሚያዳክምና ሹመቱ በህግ ማዕቀፎች ላይ ያልተመሰረተ በአንድ ወገን በተፈጸመ መፈንቅለ መንግስት የሚመራ ፕሬዝዳንት በህዝቡ ላይ የሚጭንበት ሂደት ነው ሲሉም ነው ቅሬታቸውን የገለጹት። የፌዴራል መንግስት በወታደራዊ ኃይሉ ወደ ስልጣን ለወጣው ለዚህ ወታደራዊ ቡድን እውቅና ሰጥቷል ያሉት ዶክተር ደጀነ ይህ እውቅና ለትግራይ ህዝብም ሆነ በአጠቃላይ ለአፍሪካው ቀንድ መጥፎ ምሳሌ ነው ሲሉም ነበር የተናገሩት። በቅርቡ ከአንድ በይነመረብ ጋር ቆይታ ያደረጉት ጀነራል ታደሰ በበኩላቸው በትግራይ የተደረገ ምንም አይነት መፈንቅለ መንግስት የለም፣ አቶ ጌታቸው የተሰናበቱት የቆይታ ጊዜያቸውን ጨርሰው ነው፣ መፈንቅለ መንግስት ተደርጓል ከተባለ ደግሞ በገለልተኛ ወገን መጣራት ይችላል ሲሉም ነበር ያስታወቁት። የመሰረት ስጋት ውስጥ ከሚገኘው ህወሓት የተገነጠለ የነጌታቸው ህወሓት የአዲስ ፓርቲ ምስረታ ሂደቱን አጠናክሮ መቀጠሉ ተሰምቷል። የነጌታቸው አዲሱ ፓርቲ ስያሜን ጨምሮ አሁን ያለበትን ሂደት የተመለከተ ዝርዝር መረጃ በዛሬው ዕለት ተጋርቷል። ከህወሓት የተገነጠለው አዲሱ ፓርቲ የትግራይ ሊበራል ዴሞክራሲያዊ ፓርቲ እንደሚባል ተሰምቷል። የነጌታቸው የሚባለው ህወሓት ከትላንት በስቲያ ባወጣው መግለጫ አዲስ ፓርቲ ሊያቋቁም እንደሚችል ፍንጭ ሰጥቶ ነበር። በዛሬው ዕለት ቢቢሲ በዚሁ ጉዳይ ባስነበበው ሰፊ ዘገባ ይኸው ፓርቲ ሰፊ የምዝገባ ሂደት ላይ እንደሆነ አመልክቷል። ስማቸው እንዳይገለጽ የጠየቁና ለዘገባው ቃል የሰጡ የቀድሞ የህወሓት አመራር
የትግራይ ሊበራል ዴሞክራሲያዊ ፓርቲ የሚለው ስያሜ ፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቅ ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነትን እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ ያለመሆኑን ሲገልጽ ቆይቷል። በእነ ደብረ ጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድ ተጠይቆ ነበር። ህወሓት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጓል። ህወሓት እንደ ፓርቲ በቀጣዮቹ 2 ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫ አውጥቷል። የህወሓት መሰረት ስጋት የፈጠረባቸው በአቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረ ጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። አመራሩ አክለውም የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞቻቸውን አርቅቀው መጨረሳቸውን ተናግረዋል። ስማቸው እንዲጠቀስ ያልፈለጉት ምንጩ አክለውም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙ ተናግረዋል። ይሁን እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ ተናግረዋል። የትግራይ ሊበራል ዴሞክራቲክ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንዳያ ገብረሕይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጀነራል ታደሰ የሚመራው የትግራይ ጊዜያዊ አስተዳደር የ1 ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት በሚደረገው ምርጫ እንደሚሳተፍ ነው የተገለጸው። አዲስ የሚመሰረተው ትግራይ ሊበራል ዴሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተጠቁሟል። ከፓርቲ መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንዳያ ገብረሕይወት በሚኒስቴር ዴታ ማዕረግ የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን በዘገባው የተጠየቁት ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዴሞክራቲክ ፓርቲ ከብልጽግና ጋር ልክ እንደ ሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነፃ ፓርቲ ነው ሲሉ መልሰዋል። የኦሮሞ ነጻነት ሰራዊት አዲስ ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ከሷል። ኦነግ በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለምል ግዳጅ የተጣለበት መሆኑን የጠቀሰው ኦነግ ይህንን ኮታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑን አስረድቷል። በዚህ የተነሳ ከ18 ዓመት በታች የሆኑ ታዳጊዎች ጭምር ከትምህርት ቤት፣ ገበያና ሌሎችም ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ እንደሚገኙ ገልጿል። ከነዚህ ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚመቱም አስረድቷል። በመንግስት አፍነው ከተወሰዱት ውስጥ 100 ሺህ ብር መክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁ ተጠቅሷል። ለውትድርና የሚመለመል ልጅ የሌላቸው ቤተሰቦች ደግሞ ከ30 እስከ 50 ሺህ ብር እንዲከፍሉ እየተገደዱ ነው ብሏል። ይህ ዜና እስከተጠናቀረበት ሰዓት ድረስ የኦሮሚያ ክልልም ሆነ መከላከያ በጉዳዩ ላይ የሰጡት ምላሽ የለም። በሌላ በኩል በኦሮሚያ ክልል የሚካሄደውን ግጭት ተከትሎ ተፋላሚዎች ወጣቶችን በግዴታም በውዴታም በስፋት ለውትድርና እየመለመሉ መሆኑን የክልሉ አንዳንድ ነዋሪዎችን ዋቢ ያደረጉ የተለያዩ ዘገባዎች ማመልከታቸው አይዘነጋም። የግዳጅ ወታደራዊ ምልመላው በኦሮሞ ነጻነት ሰራዊት እንደዚሁም በመንግስት በኩልም ጭምር የሚካሄድ መሆኑ ተዘግቧል። ከተወሰኑ ጊዜያት ወዲህ መንግስት አስገዳጅ የሆኑ ወታደራዊ ምልመላዎችን በተለያዩ አካባቢዎች እያካሄደ ነው በሚል ተከታታይነት ያላቸው ዘገባዎች ቢወጡም በኦሮሚያ ክልል ዘላቂ ሰላምን ለማስፈን በትኩረት እየተሰራ መሆኑን የክልሉ ጸጥታና አስተዳደር ቢሮ ምክትል ኃላፊ ጀነራል አበበ ገረሱ በገለጹበት ወቅት በኦሮሚያ ክልል የተለያዩ አካባቢዎች የነበረ የጸጥታ ችግር ከጊዜ ወደ ጊዜ መሻሻል እያሳየ መምጣቱን አስታውሰው በክልሉ አንዳንድ አካባቢዎች የጅምላ አፈሳ እየተፈጸመ ነው በሚል የሚሰራጩ መረጃዎችም መሰረተ ቢስ መሆናቸውን ማመልከታቸው አይዘነጋም።